ሰላም ጤና ይስጥልን ተመልካቾች እንደምን አላችሁ ከፕራይም ሚዲያ ተዘጋጅቶ በሳምንት አንድ ጊዜ የሚቀርብላችሁ የኮሮና ቫይረስ አዳዲስ መረጃዎችን ማጋራበት ፕሮግራማችን ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንግዲህ ተመልካቾች ዛሬም ደግሞ እንደተለመደው ዛሬ የተለያዩ መረጃዎችን አጋራችኋለሁ ከውጪ መረጃዎች ጀምርና በኢትዮጵያ ደግሞ ምን አዲስ ነገር አለ ምንስ መደረግ አለበት የሚሉ ጉዳዮችን እንዳሳለን እስከ ፕሮግራማችን ፍጻሜ ድረስ በድጋሜ አብራችሁን ቆዩ ወደ መጀመሪያው መረጃ አልፋለሁ ተመልካቾች የመጀመሪያው መረጃ ምንድነው ከዚህ በፊት ለረጅም ጊዜም ይሄ ነገር ሲነሳ ነበር ብዙ ሰዎችም ይጠይቃሉ ምንድነው እሱ የኮሮና ቫይረስ የደም አይነትን ይለያል ወይ የሚል ብዙ ጊዜ ሲነሳ ነበር ያን ያህል ሳይንሳዊ መረጃም ያልተገኘለት ግን አንዳንድ ሰዎች ለምሳሌ አንዳንድ በዴንማርክ ሀገር የተደረጉ አንዳንድ የሆኑ ጥናቶች ነበሩ እሱ ምን የሚል ነገር ነው ያሳየው በኤ አይነት ታይፕ የሰው እንግዲህ ብለድ ታይፓቸው ስለሚለያይ የኛው የሁላችንም ስለሚለያይ ወይ የኤ ቢ ኤቢ ወይ ኦ ነው የሚሆነው የኢትዮጵያ አብዛኛው ብለድ ታይፕ ደግሞ ኦ ነውና ኤ ብለድ ኤ ታይፕ ያላቸው ወይ ደግሞ ኤ ግሩፕ ውስጥ ያሉ የደም አይነት ያላቸው ሰዎች ብዙም በኮሮና ቫይረስ አይተጠቀሙም የሚል ነገር ለረጅም ጊዜ ሲባል ነበር የሆነ ጥናቱ ነበር ያን ነገር ያመለክታል የተባለው አሁን በቅርብ ጊዜ በአሜሪካን ሀገር የተደረገ አንድ ብዙ ሳምፕልን ያካተተ ብዙ ሰዎች የተሳተፉበት ለረጅም ጊዜ በበቂ ሁኔታ ለረጅም ጊዜ እንግዲህ ለሚበቃ ተብሎ ለሚታሰበው ጊዜ ያህል ጥናት የተደረገባቸው ሰዎችን ያካተተ አንድ ጥናት ነበር በዛ አንድ መረጃ ይፋ ሆኗል የኮሮና ቫይረስና የደም አይነት ግንኙነታቸውን በተመለከተ በዛ ግንኙነት መሰረትም ደግሞ ኮቪድ የትኛውንም የደም አይነት እንደማይለይ ሁሉንም እኩል ሊይዝ እንደሚችል ማንኛውም ደም አይነት ያለው ሰው ከኮቪድ በምንም አይነት መልኩ ሊያመልጥ እንደማይችል ሁሉም ሰዎች በእኩል ደረጃ ለኮቪድ የተጋለጡ ሰዎች እንደሆኑ እንግዲህ ይሄ አዲሱ ጥናት በአሜሪካ የተደረገው ጥናት ይፋ ያደርጋል ማለት ነው ስለዚህ በእኛ ሀገርም ብዙ ሰዎች ሲያወሩ ሰምቻለሁ ይሄንን ነገር በተለያየ መልኩም ደግሞ ሲንጸባረቅ ይስተዋላልና ይሄ ምንም አይነት የደም አይነት ያለው ሰው ለኮሮና ቫይረስ ከማንኛውም ሰው እኩል ኤም ሆነ ቢ ኤቢም ኦም እኩል ለኮቪድ 19 እኩል ተጋላጭ ስለሆኑ ሁላችንም በእንደዚህ አይነት ጥናት ላይ ባልተመሰረቱ መረጃዎች ባንወናበድ ጥሩ ነው የሚል የመጀመሪያ መልእክት አደርሳችኋለሁ ማለት ነው ወደ ሁለተኛው መረጃ አልፋለሁ ተመልካቾች ሁለተኛው መረጃ ደግሞ የኮቪድን የወሰደ ሰው ለምን ያህል ጊዜ ያገለግለዋል የሚል ነውና ይሄ በጣም ብዙ ሰዎች የሚያነሱት በተለያየ አጋጣሚ ባገኘሁት አጋጣሚ ብዙ ሰዎች የሚጠይቁት በተለያየ መልኩም ደግሞ ሲንጸባረቅ ለብዙ ጊዜም ደግሞ በውስጥ ሀገርም በውጭ ሀገርም የሚጻፍበት የተለያዩ ሚዲያዎችም ዲስከስ የሚያደርጉት ነገር ነውና አንድ ሰው የኮሮና ቫይረስን ክትባት ከተከተበ በኋላ ምን ያህል ይቆይለታል የሚል ነው አንደኛ ክትባቶቹ ካንዱ ወደ ሌላው ይለያያሉ በአሜሪካን ሀገር የሚደረጉ አብዛኞቹ ጥናቶች በእነሱ ሀገር የሚወሰዱ ክትባቶችን መሰረት ያደረጉ ናቸው ይሄ ማለት በአብዛኛው አስትራዜኔካ ወይኛ የምንወስደውና በሌሎች የአውሮፓ ሀገራትና ሌሎች ታዳጊ ሀገሮች የሚወስዱትን የክትባት አይደለም እነሱ የሚወስዱት ፋይዘር እና ባዮንቴክ የሚባሉ ያመረቱትን በሌላ መልኩም ደግሞ ሞደርና የሚባል ሌላ ተቋም ያመረተውን ሶስተኛ ደረጃ ደግሞ ጆንሰን ኤንድ ጆንሰን የሚባል ሌላ ተቋም ያመረተውን ነው እነዚህ ሶስቱ ናቸው በአሜሪካን ሀገር እየተሰጡ ያሉት ስለዚህ በብዛት የሚሰጡት እነዚህ ሁለቱ ናቸው ሞደርና እና ፋይዘር ናቸው በመከላከል አቅማቸው 94 እና 95 ያህል መከላከል አቅም አላቸው በጣም ኢፌክቲቭ የሚባሉ ናቸው በእነሱ ዙሪያ የሚደረጉ ጥናቶች ምንድነው የሚያሳዩት ረጅም ጊዜ ሊቆዩ ይችላሉ ሰው በተለይ ሁለተኛውን ዶዝ ከወሰደ በኋላ የሚል ነውና የመጀመሪያውን ዶዝ ወስዶ ሁለተኛውን ዶዝ ከወሰደ በኋላ ለረጅም ጊዜ ሊከላከለው ይችላል የኮሮና ቫይረስ ክትባት በሰውነታችን ውስጥ የሚፈጥረው አንታይቦዲ ወይ ደግሞ በሽታን የመከላከል
አቅምን በውስጣችን አክቲቬት ሲያደርገው ወይ ደግሞ ሲያነቃው ወይ ደግሞ ሰውነታችን ራሱን ለውጊያ በሚሆን መልኩ ራሱን ሲያስታጥቅ ሲደራጅ ማለት ነው እንግዲህ በሌላ በጦርነት ቋንቋ እና ራሱን ሲያደራጅ አንታይቦዲ ሲታጠቅ ማለት ነው በውስጡ በራሱ ራሱን ሲያስታጥቅ እንዲታጠቅ ነው የሚያደርገው ኖርማሊ ክትባቶች ያን ነገር ነው የሚያደርጉት የኮቪድ ክትባቶች ማለት ነው ስለዚህ ያንን ነገር ያን የታጠቀው አንታይቦዲ ለምን ያህል ጊዜ ያገለግላል የሚል ነውና በቅርብ ጊዜ የተደረጉ ጥናቶች በአሜሪካን የተደረጉት ምንድነው የሚያሳዩት እነዚህ ለ6 ወር ያህል ያገለግላል የሞደርና እየተባለ ነው አሁን ለ6 ወር ያገለግላል አንዳንዶቹ 8 ወር ይላሉ አንዳንዶቹ እስከ ዓመት ያደርሳሉ አንዳንዶቹ እስከ 3 ዓመት የሚያደርሱ አሉ ግን እስከ 6 ወር ድረስ አስተማማኝ ነው የሚል ነው እንግዲህ እስካሁን ድረስ ያለው ወደኛ ሀገርና ወደ ሌሎች ሀገሮች ደግሞ ስንሄድ እኛ እየወሰድን ያለ ነው ወይ ደግሞ በእኛ ሀገር እየተሰጠ ያለው የኮቪድ ክትባት ሞደርናም ፋይዘርም ወይ ደግሞ ጆንሰን እና ጆንሰን አይደለም በእኛ ሀገር እየተሰጠ ያለው የኮቪድ ክትባት አስትራዜኔካ ነው የሚባለው እነዚህ አስትራዜኔካ እና ኦክስፎርድ ዩኒቨርሲቲ በኮሪያና በህንድ ነው ያመረቱት ያለው በሴራም ኢንዲያ እና አንድ ሌላ ደግሞ በሳውዝ ኮሪያ ነው እየተመረተ ያለው እና እነዚህ ሁለቱ ምርቶች እነዚህ ሁለቱ ተቋማት የሚያመርቱት አስትራዜኔካ የሚባለው ክትባት ማለት ነው ለምን ያህል ጊዜ ነው የሚያገለግለው በእኛ ሀገር እየተሰጠ ስለሆነ ለምንድን ነው ይሄ ነገር ለረጅም ምን ያህል ያገለግላል የሚባለው እስካሁን ድረስ ብዙ ነገሮችን መረዳት ይኖርብናል አንደኛ የክትባቶች ምን ያህል ያገለግላል ተብሎ ሲታሰብ መጀመሪያ በበቂ ሁኔታ ያን ነገር ጥናት የምናደርግበት ጊዜ ያስፈልጋል የኮቪድ ክትባት መሰጠት በዓለም አቀፍም ደረጃም ሆነ በእኛ ሀገር መሰጠት ከጀመረ በጣም አጭር ጊዜ ነው ያለው ስለዚህ በበቂ ሁኔታ ኮንክሉዥን ላይ የሚያስደርስ እንትን አልተገኘም አሁን ጊዜ የለንም ጊዜው አይሞላም ያንን ነገር ኮንክሉዥን ለመስጠት በጣም ኤርሊ ታይም ላይ ነው ያለነው ስለዚህ ለዛ የሚበቃ ጊዜ የለንም አንደኛ ማለት ነው ሁለተኛ ከዚህ በፊትም ሲደረጉ በዚህ አጭር ጊዜ የተደረጉ ጥናቶች ደግሞ ለሁሉም ሰዎች እኩል ይጠቅማሉ አውሮፓም ሆነ አፍሪካ እኩል ይሰራሉ የሚባል አይነት ነገር የለም ስለዚህ ከሰው ከቦታ ቦታ ከሀገር ከዘር ስለሚለያይ ማለት ነው የሰዎች ለበሽታ የሚሰጡት ግብረ መልስ ስለዚህ ያ ግብረ መልስ ስለሚለያይ ለክትባት የምንሰጠው ግብረ መልስ ወይ ደግሞ ክትባት ከወሰድን በኋላ ሰውነታችን ለዛ የሚሰጠው ግብረ መልስ ስለሚለያይ ይሄ ማለት አውሮፓ ተደረገ ማለት እዚህ 100% እውነት ይሆናል ማለት አይደለም ይሄ ማለት ግን እዛ የሰራው እዚህ አይሰራም ማለት አይደለም ስለሚለያይ ብቻ ነው አንደኛ በቂ ጊዜ አልተሰጠም ማለት አጭር ጊዜ ነው እስካሁን ድረስ ከተጀመረ ሁለተኛ ደግሞ ከቦታ ቦታም ይለያያሉ አውሮፓን መውሰድ ከጀመሩ 2 ወራት ምናምን አልፏቸዋል አንዳንዶቹ ወደ 3 ወር አካባቢ ወስደዋልና ይሄ ማለት የኮቪድ ክትባት በእኛ ሀገር ደግሞ ከመጣ ገና በሳምንታት የሚቆጠር ጊዜ ነው ያለው ስለዚህ እነሱ ሀገር የተደረጉ የጊዜ መጠንና እኛ ሀገር ያለው የጊዜ መጠን ስለሚለያይ በዚህ ሀገር የሚደረጉ ጥናቶች እንግዲህ ያን ያህል ጊዜ የላቸውም ማለት ነው ማለት አጭር ጊዜ ብቻ ነው የነበራቸው ስለዚህ ኮንክሉሲቭ አይደለም 3 ወር 6 ወር 7 ወር ምናምን ይባላል ግን ክትባቶቹ ለ3 ወር ያህል ያገለግላሉ 6 ወር ያገለግላሉ የሚባለው ግን እንግዲህ በአውሮፓውያን ዘንድ የተጠኑ ጥናቶች እስካሁን ድረስ የሚያመላክቱት ነገር ነው ነገር ግን እስከመጨረሻ ድረስ ይሄ ነው የሚባል የመጨረሻ እስከዚህ ድረስ ያገለግላል ከዚህ በኋላ ግን አይረዳም የሚባል ደረጃ አይደለም ይሄን በተመለከተ አንዳንድ ነገሮችን አፕዴት ላድርጋችሁ ከሰው ይለያያል ሁለተኛ ደግሞ ከእድሜ ይለያያል ለምሳሌ በአሜሪካን ሀገር በተደረጉ ጥናቶች ሞደርና ላይ በተደረገው ጥናት እድሜያቸው እንግዲህ ኖርማሊ ከ16 እና ከ18 ዓመት በላይ ያሉ ሰዎች ናቸው ለስካውን ድረስ ቫክሲን ይወሰዱ የተባሉት ከዛ በታች ያሉ ሰዎች ገና ጥናት እየተደረገ ነውና በደነሱ እየተሰጠ አይደለም ለህፃናት ማለት በተለይ ከ18 16 ዓመት በታች ያሉ ልጆች እየወሰዱ አይደለም በአሜሪካን ሀገርም ሆነ በእኛ ሀገርም ማለት ነው ነገር ግን ያው እሱ ጥናት ውስጥ ስላለ ነው ገና ለነሱ የሚሆን በዶዜጁ ቁጥሩ ስንት ነው ምን ያህል ግራም ይሰጣቸው ሚሊግራም ይሰጣቸው ምናምን የሚለው ገና ስለሚወሰን ማለት ነውና ገና እሱ በጥናት ገና አልተረጋገጠም ብዙ መሰጠት የጀመረው ያን ያህል የለም ነገር ግን እድሜያቸው ለቫክሲን የበቁ ሰዎች በወሰዱት እስካሁን ድረስ በተወሰደው ናሙና ማለት ነው ልዩነት ያሳያሉ እድሜያቸው እስከ 60 ዓመት ያሉ ሰዎች ቶሎ ይቆይላቸዋል ቁጥሩ የአንቲቦዲ በሰውነታቸው ውስጥ የተፈጠረው 100,000 ከሆነ ቁጥሩ እንደዛ አይደለም ግን እንደው ለምሳሌ ነው 100,000 ከሆነ ከ6 ወር በኋላ ያን ያህል ብዙም ሳይቀንስ ወደ 80 ምናምን ሺህ ምናምን ሊሆንላቸው ይችላል ነገር ግን እድሜያቸው ከ71 በላይ የሆኑ ሰዎች ግን በጣም ዲፕሌትድ ሲሆን ቶሎ ያፈሩት ሰውነት ወይ ደግሞ ያፈሩት የሰውነት መከላከል እንግዲህ የሰውነት ጦር ማለት ነው ያን ያህል ዲፕሌትድ ሲሆን ወይ ደግሞ ሲሳሳ ቁጥሩ ሲቀንስ ይታያል ማለት ነው ስለዚህ
በእድሜ ስናይ በሰው ሁኔታ ስንመለከት ቶሎ አንቲቦዲያቸውን ቶሎ ትጥቃቸው ቶሎ የሚፈታባቸው ሰዎች አሉ ማለት ነውና ይሄ እንግዲህ እኛ ሀገር የሚወሰደው አይደለም ይሄ በውጭ ሀገር የሚወሰዱ መድኃኒቶች ናቸው በተለይ በአሜሪካን ሀገር ሞደርና እና ፋይዘር ማለት ነውና ይሄ በዚህ አይነት ሁኔታ ነው መታየት ያለበት እንደዚህ አይነት ትሬንዶች አሉ ስለዚህ በእድሜያቸው የገፉ ሰዎች ቶሎ የታጠቁት የሰውነት መከላከል አቅም ትጥቁ ቶሎ መሳሳት ይጀምራል ማለት ነው ቁጥሩ መቀነስ ይጀምራል ያን ቁጥሩን ያንን የመቀነስ ሁኔታ ያሳያል ማለት ነው ወደ ሌላ መረጃ አልፋለሁ ተመልካቾች እሱም አንድ የኮቪድን ክትባት የወሰደ ሰው እንደገና ደግሞ የመያዝ አቅም አለ ወይ ደግሞ እድል አለ ወይ የሚል ጥያቄ ይነሳል ብዙ ጊዜ በጣም ዝቅተኛ ነው ግን የሰውነት የመከላከል አቅምን ዴቨሎፕ ለማድረግ ከቫክሲን በኋላ ወይ ደግሞ ከክትባት በኋላ ትንሽ ጊዜያትን ያስፈልጋል ቢያንስ በሳምንታት የሚቆጠሩ ጊዜ ያስፈልጋል አንዳንዶቹ 3 ሳምንት አንዳንዶቹ 4 ሳምንት ይላሉ ግን ከ2 ሳምንት በኋላ ዴቨሎፕ እንደሚያደርጉ ብዙ ጊዜ አስዩም ይደረጋል በእነዚህ ጊዜያት ውስጥ ቶሎ ዴቨሎፕ ካላደረጉ አንታይቦዲውን ኢንፌክትድ ሊሆኑ ይችላሉ ስለዚህ ያ ማለት ለዛው ነው ኖርማሊ በኮቪድ የተያዘ ሰው ሲወጣ ልክ ከሚሰጡት አንዱ መመሪያዎች አንዱ በእነዚህ 2 ሳምንታት ውስጥ ኮቪድ አሁን ጀምሮ ነፃ ነህ ግን በሚቀጥሉት 2 ሳምንታት ውስጥ ግን ራስህን ጠብቅ የሚባለው ለዛ ነው እስከ 2 ሳምንታት ውስጥ አንታይቦዲውን ቶሎ ዴቨሎፕ አድርጎ አበቃም የሚል ነገር ስላለ ማለት ነው ልክ በዛው ነው የሚታየው የክትባትም ስለዚህ እስከ 2 ሳምንት ድረስ መያዝ ቻንስ አለ ይሄ በሌሎች ሀገሮችም የታዩ ነገሮች ናቸው ስለዚህ በእኛ ሀገርም እንዲህ አይነት ነገር የወሰዱ ሰዎች ለ2 ሳምንት ያህል ቶሎ ጥንቃቄ ማድረጉ ከሆነ የመያዝ ቻንስ ስላላቸው እስካሁን ጥንቃቄያቸውን መቀጠል ይኖርባቸዋል ማለት ነው በሌላ መልኩ ደግሞ እንግዲህ ከዛ በኋላም የሚቆይባቸው 3 ሳምንት የሚፈጅባቸው ሰዎች አሉ 2 ሳምንት ሞልቶም ሊያዝ ይችላል ማለት ነው ስለዚህ ጥንቃቄ ባይለየን ጥሩ ነው ማለት ነው ክትባት የወሰድን ሰዎች ስለዚህ ግን ያን ያህል ግን ያው እስካሁን ድረስ ፔሲሚስት የሆነ አይዲያ እስካሁን ድረስ ዓለም አቀፍ ደረጃ ላይ ብዙም ሰው ጥቂት ናቸው ተያዙ የሚባሉት ስለዚህ የነሱ ሌላ ኬዝ ሊሆን ስለሚችል ለኮንክሉዥን በሚያበቃ መልኩ ክትባት የወሰደ ሰው እንደገና የመያዝ ቻንሱ በጣም ዝቅተኛ እንደሆነ ብቻ ነው እስካሁን ድረስ ያለው መደምደሚያ ማለት ነው እንግዲህ ተመልካቾች ቅድም እንደነገርኳችሁ ደግሞ አሁን ደግሞ ወደ ሀገራችን እንመጣለን ወደ መጨረሻ እየመጣን ነው የሀገራችን ሁኔታ ስንመለከት ኮቪድ በእኛ ሀገር እንግዲህ ከሳምንት ወደ ሳምንት እየጨመረ ነው እየመጣ ያለው በዚህ ሳምንት እንግዲህ አይተን የማናውቀው አይነት የሞቱ ብዛት አይተናል 37 አካባቢ ሰው በአንድ ቀን ሲሞት አይተናልና ይሄ በጣም ትልቁ ቁጥር ነው በኢትዮጵያ ውስጥ ኮቪድ ከመጣ በኋላ ሰው ይሄን ያህል ሰው ብዛት ያለው ሰው ሲሞት ይሄ በጣም ትልቅ ቁጥር ነውና የሚያዙ ሰዎች ብዛትም የመያዝ ምጣኔም እየጨመረ ምንም አይነት የመቀነስ ሁኔታ ያሳየ አይደለም ጤና ጥበቃና የጠቅላይ አቃቤ ሕግ የኮቪድ መከላከያ መመሪያን አዲሱን አውጥቷልና ስለዚህ ሁላችንም እንግዲህ ህግ ነው የሚገዛን ነው የምንለው ግን ሁላችንም በግለሰብ ደረጃም ሆነ በመንሰራበት ቦታ ሁሉም እንደ ህብረተሰብም ደረጃ ሁሉም ሰው የራሱን አስተዋጽኦ ቢያደርግ የራሱን ግዴታ ቢወጣ ጥሩ ነው የሚል መልእክት ነው ብቻ ነው ማስተላለፍ የሚቻለው ይሄ ነገር በእያንዳንዳችን ቤት እየገባ ብዙ ሰዎችን ህይወት እየቀጠፈ ይገኛልና እዚህ ነገር ላይ ብዙ ችላ ባንል ጥሩ ይመስለኛል እስካሁን ድረስም ሰው በቃ ስብሰባው አልቀረም እስካሁን ድረስ መንግስትም ይሰበስባል ሌሎችም ይሰበስባሉ በብዙ መልኩ እንግዲህ ብዙ ነገር እየቀነሰ አይደለም ህዝቡ ምንም ጥንቃቄ እየተደረገ አይደለም እስካሁን ድረስ ከሚገርሙኝ ነገሮች ኮቪድ በዚህ ደረጃ ሰውን እየገደለ ሰውን እያጠፋ ብዙ ሰው ሳይያዝ አይቀርም ከዚህ ወደፊትም ደግሞ ምንም ሌላ ተስፋ የለም እንግዲህ ከመከላከል ውጪ እየተባለ የሚወራው ነገር ሌላው ነገር ደግሞ በጣም የሚያስደነግጥ ነገር ነው ሰው ኮቪድ ክትባት እንኳን እቺ 2 ሚሊዮን ተሰጠችና እቺ ክትባት እንኳን አንወስድም የሚል በአት ሰው ያጋጥመኛል እኔ በግሌ ማለት ነው የተማሩ ሰዎችን እንኳን ብታናገሩ ሌሎች እንኳን ግንዛቤ የላቸውም ይባላልና ሌሎችም ብዙ ሰው አልነስድም ይላል ብዙ እስካሁን ድረስ በሽታው ሪል መሆኑ እየታወቀ ሰው እየገደለ እንደሆነ እየታወቀ ሌሎች ሀገሮች እየተዋጉት እንደሆነ ቫክሲን እየወሰዱ እየተዋጉት እንደሆነ አሁንም የሚወራው ሌላ በጣም እንደዚህ ኮንስፓይረሲ ቲዮሪ የበዛባቸው ነገሮች ናቸው እነዚህ ፈረጆችና ምናምናቸውን በሽታውን አንጥተው ሊሆን ይችላል ቫክሲናቸውን አንቀበልም የሚል ብዙ የቫክሲን ሄዚተንስ ያለባቸው ብዙ ንግግሮችን እንሰማለን በሀገር ውስጥ ማለት ነው ይሄ በጣም የሚያሳዝን ነገር ነው በጣም የሚያሳዝን ነገር ነው የኮቪድ መጠን በዚህ ልክ ከጨመረ ለምሳሌ ብናገኝ አሁን ለ100 ምናምን ሚሊዮን ህዝብ
2 ሚሊዮን ነው እስካሁን ድረስ ያለን ማለት ነው። በጣም ለጥቂት ሰው ነው የምትበቃው እቺ ማለት ነው። ብዙ ሰው በላግን ለማአት ሰው የሚሆን ለሁላችንም የሚሆን ሰው አቅሙ ኖሮን ብንገዛ ወይ ደግሞ እንግዲህ ሎጂስቲኩ እንኳን ኖሮን ብንገዛ የሰው ኃይሎም እንኳን ኖሮን ብንጠቀምበታለን ብለን እንኳን ማአት እንኳን ቢገዛ ብዛት ያለው እንኳን ቢገዛ ሰው አይወስደውም ማለት ነው። ይሄን ያህል ነው ማለት ነው። አንደኛ በአንድ በኩል ኮቪድን ማንከላከልበት ምክንያት፣ በሌላ መልኩ ደግሞ እንደዚህ አይነት ወሬዎችን በማህበራዊ ሚዲያም ሆነ በሌሎች ሚዲያ በተለይ ከሃይማኖት ጋር የሚያገናኙ ሰዎች በዚህ መልኩ የሚረጩበት ምክንያት በምንም አይነት መልኩ ምንረዳው ነገር አይደለም። ስለዚህ እንዲህ አይነት ወሬዎችን አሁን ሊወጣልን ይገባ ነበር። ባይዚስ ታይም ሪያላይዝ ማድረግ ይኖርበት ነበር። ኮቪድ ሪል ነው፣ ብዙ ጉዳት የሚያደርስ ነገር ነው፣ ብዙ ሰዎችን ገድሏልና እኛ ደግሞ እንደዚህ አይነት የማህበረሰቡን ለኮቪድ እንዳይጠነቀቁ የሚያደርግ ክትባት እንዳይወስዱ የሚያደርጉ ወሬዎችን የምናሰራጭበት ምክንያት በጣም ምንረዳው የሚገባን ነገር አይደለምና እዚህ ላይ በጣም ብዙ ሰው የማስተማር ግዴታ እንዳለብን ይሰማኛል ማለት ነው። በአመራር ደረጃም ያላችሁ ሰዎች፣ የጤና ባለሙያነት ባክግራውንድ ያላችሁ ሰዎች፣ በሌላ መልኩም ደግሞ እንግዲህ መረዳታችሁን ይሄንን በሽታ መከላከል አለብን የሚል ትኩረት ያላችሁ ሰዎች በዚህ ላይ ብትሰሩ ደስ ይለኛል። ስለዚህ ኮቪድን የምንከላከልበት አንዱ መንገድ እንግዲህ ራሳችንን ነው የምንጠብቀው፣ ፋሚሊያችንን ነው የምንጠብቀው፣ የመከላከያ መንገዶችን ነው የምንተገብረው። በሌላ መልኩ ደግሞ ቫክሲን ነው የምንወስደው። ቫክሲን ስንወስድ የቫክሲንን እንዳንወስድ የሚያደርጉ ብዙ አይነት ወሬዎችን ሳይንሳዊ መሰረት የሌላቸው ብዙ በመረጃ ላይ ያልተደገፉ ነገሮችን በዚህ መረጃ ያልተመሰረቱ ነገሮችን እያሰራጨን እንዲህንን ነገር ሀገሪቷንም ራሳችንም ባንጎዳ ጥሩ ነው የሚል መልእክት ማስተላለፍ ፈልጋለሁ። እንግዲህ ተመልካቾች ለዛሬ ይዤላችሁ የቀረብኩት ፕሮግራም ይሄን ይመስል ነበር። ሳምንት በሌላ ዝግጅት እስክንገናኝ ሰላም።